የዘውትር መልስሽ ይሄ ነው በቃ? ወይዘሮ ሲፈን አቶና ወይዘሮ መባባል ጀመረን እንዴ? አዎ እንደማንታወቅ ሆነብኝ እኮ ሁኔታሽ። አቶ ሙስጣፋ ተረጋጋ። ሁሉም የራሱ ሰዓት ላይ ነው የሚሆነው ካልሽ እሺ ምን አደርግ? ቪዲዮ ላይክ እያደረጋችሁ ድምጻችሁን እያሳያችሁ ቁጥራችሁን ማየት ፈልጋለሁ። እስቲ ላይክ እያደረጋችሁ ኮሜንት መስጫው ላይ ሐሳቦቻችሁን እያስቀመጣችሁ ጀምሩ። ጋይስ እኔ ብቻ ነኝ ግን አሁንም ጋይስ በሚያስጠላ ሁኔታ ልንገራችሁ፣ ሲፈን ከዛ ቤት እስካልወጣች ድረስ አንድ በአንድ ነው የምትጨርሳቸው። እዛ ቤት ያሉት አንድ በአንድ ባም ልንገራችሁ። አሜልንም አትምርም። አሁን የልጅቷ መታገት ነው የሚገርማችሁ። አሜልንም አትምርም ልጅቷ ካልተጋለጠች። ደግሞ የምትጋለጠው እንዴት ነው? የምትጋለጠው እንዴት ነው? መርሲ ያቺ መርሲ ተምቹ ሆነች። መርሲ እውነቱን ስታወጣ ብቻ ነው። እሷ ዝም ካለች አሁን መርሲ እያደረገች ያለችው ነገር የምትቀጥል ከሆነ ገባችሁ? ይሄ አሁን መርሲ ሀሳቡ ምንድነው? ወይ በአንድ ድንጋይ ሁለት ወፍ አይነት ነገር ገባችሁ? ከዚህም ጋር ልጮት ነው። በቃ የሆነ ጥቅም ካለ አይ ዶንት ኬር ላይክ ማንም ለምን አይሞትም? ማንም አይታገትም። እንግዲህ የአሜል እናት ማን እጅ እንደሞተች በግልጽ ላይክ ቪዲዮ ይዛለች። ብዙ ነገር እያወቀች እኔ ምን አገባኝ ብላ ዝም ብላ የተቀመጠች ሴት ነች። እንግዲህ እንኳን እቺ የሞርዚና ዘመድ ቹቻ ልጅ ታገታ ይቅርና እናትየው የአሜል እናት ሙታ ማን እንደገደላት እያወቀች ዝም ያለች ጀግና የሆነች ሴት ነች። እቺ ሴት ምንም ሺ ዶንት ኬር ስለማንም አያገባትም ጋይስ ገባችሁ? ስለማንም አያገባት። በቃ የሆነ ጥቅም ላይ የምታገኝ ከሆነ ነገሮች የምታረገው ገባችሁ? እቺ ልጅ አሁን ሲፈን የምትጋለጠው በሜርሲ ነው። መርሲ ደግሞ እንደዚህ ዝም ብላ የምትቀጥል ከሆነ እቺ ልጅ መቼም አትጋለጥም። አሁን የሚገርማችሁ ልጅቷ ማገቷ ነው። ቀጣይ አሜልን ነው ከዛ ቤት እንደ ህፃን ልጅ እንዲያጠናግራ ነው ከዛ ቤት የምታስወጣው። አንደኛ አካሄዷን እንግዲህ አይታችኋል። አሁን የድርጅቱን ግማሽ ድርሻ ነው የምትቀበለው። ልጅቷን አግታ አስፈራርታ የድርጅቱን ግማሽ ድርሻ የምትቀበለው። ቀጣይ አስቡ፣ እንደዚህ አጋጣሚዎች እየፈለገች የሆነ ወጥመድ ውስጥ እና እዛ ቤት ያሉትን ሰዎች እየከተተች እያስፈራራች ሙሉ በሙሉ እጃቸው ላይ ያለው ነገር ንብረት ሀብትም ይሁን ምንም ነገር ልጅቷ ሜዳ ላይ ነው ልጆቹ የምታስቀራቸው። ገባችሁ? ልጆቹን ስላችሁ እና አሜልን እዛ ቤት ያሉንን እና ቤሌን ጄሪን ብትሆን ገባችሁ? ሁሉም እዛ ጎዳና እንዲወጡ የምታደርገው ልጅቷ ቀላል ሰው አድርጋችሁ እንዳታዩ። ምክንያቱም ልጅቷ ለበቀን የመጣችሁ እዛ ቤት ለበቀን የመጣችሁ ጋይስ። ይሄን ደግሞ ልትበቀል ያሰበችው ትላንት ወይ ይሄ በአንድ ሳምንት በሶስት ቀን አይደል፣ ለ20 ዓመት ከልጅነቷ ጀምሮ ገባችኋ? እነዚህን ሰዎች ልትበቀል እያቀደች እያሴረች የቆየች ሰው ነች። ይሄን አጋጣሚ ተጠቅማ እዚህ ቤት ገብታ ገባችሁ? አጋጣሚ ስላችሁ ባለፈው አይታችኋል። እንግዲህ ያለ አሜል ለሚስትነት የምትሆንለትን ሴት እናትየዋ ፈልጋ ምናምን ጋዜጣ ላይ ጽፋ ምናምን አጽፋ እሱን አይቶ ነው የመጡት። እንግዲህ እነ ሲፈን ጄሪ ቤሌን ብትሆን ማለት እቺ ልጅ ጋይስ ገባችሁ? አሁን እናትየዋን ቦታ አጥፍታለች። ቀጣይ አሁን ታግታለች። ህፃኗን ታገታለች። የድርጅቱን ግማሽ ድርሻ ትወስዳለች። እዛ ቤት ያሉትን አንድ በአንድ ህይወታቸውን ታጠፉ። እስቲ ማን ነው እንደኔ ሲሪየስ ጋይስ? እቺ ሲፈን የምትባለዋ ልጅ መጋለጥ አለባት የምትሉ ጋይስ መጋለጥ አለባት የምትሉ እስቲ እንደተለየ ቪዲዮ ላይክ እያደረጋችሁ ድምጻችሁን እያሳያችሁ ቁጥራችሁን ማየት ፈልጋለሁ። እስቲ ላይክ እያደረጋችሁ ኮሜንት መስጫው ላይ ሐሳቦቻችሁን እያስቀመጣችሁ ጀምሩ። ጋይስ እኔ ብቻ ነኝ ግን አሁንም ጋይስ በሚያስጠላ ሁኔታ ልንገራችሁ፣ ሲፈን ከዛ ቤት እስካልወጣች ድረስ አንድ በአንድ ነው የምትጨርሳቸው። እዛ ቤት ያሉት አንድ በአንድ ልንገራችሁ። አሜልንም አትምርም። አሁን የልጅቷ መታገት ነው የሚገርማችሁ። አሜልንም አትምርም ልጅቷ ካልተጋለጠች። ደግሞ የምትጋለጠው እንዴት ነው ጋይስ? የምትጋለጠው እንዴት ነው? መርሲ ያቺ መርሲ ተምቹ ሆነች። መርሲ እውነቱን ስታወጣ ብቻ ነው። እሷ ዝም ካለች አሁን መርሲ እያደረገች ያለችው ነገር የምትቀጥል ከሆነ ገባችሁ? ይሄ አሁን መርሲ ሀሳቡ ምንድነው? ወይ በአንድ ድንጋይ ሁለት ወፍ አይነት ነገር ገባችሁ? ከዚህም ጋር ልጮት ነው። በቃ የሆነ ጥቅም ካለ አይ ዶንት ኬር ላይክ ማንም ለምን አይሞትም? ማንም አይታገትም።
እንግዲህ የአቤል እናት ማን እጅ እንደሞተች በግልጽ ላይክ ቪዲዮ ይዛለች። ብዙ ነገር እያወቀች እኔ ምን አገባኝ ብላ ዝም ብላ የተቀመጠች ሴት ነች። እንግዲህ እንኳን እቺ የሞርዚና ዘመድ ቹቻ ልጅ ታገታ ይቅርና እናትየው የአቤል እናት ሙታ ማን እንደገደላት እያወቀች ዝም ያለች ጀግና የሆነች ሴት ነች። እቺ ሴት ምንም ሺዶን ኬር ስለማንም አያገባትም ጋይስ፣ ገባችሁ? ስለማንም አያገባት። በቃ የሆነ ጥቅም ላይ የምታገኝ ከሆነ ነገሮች የምታረገው ገባችሁ? እቺ ልጅ አሁን ሲፈን የምትጋለጠው በሜርሲ ነው። ሜርሲ ደግሞ እንደዚህ ዝም ብላ የምትቀጥል ከሆነ እቺ ልጅ መቼም አትጋለጥም። አሁን የሚገርማችሁ ልጅቷ ማገቷ ነው። ቀጣይ አቤልን ነው ከዛ ቤት እንደ ህፃን ልጅ እንዲያጠናግራ ነው ከዛ ቤት የምታስወጣው። አንደኛ አካሄዷን እንግዲህ አይታችኋል። አሁን የድርጅቱን ግማሽ ድርሻ ነው የምትቀበለው። ልጅቷን አግታ አስፈራርታ የድርጅቱን ግማሽ ድርሻ የምትቀበለው። ቀጣይ አስቡ፣ እንደዚህ አጋጣሚዎች እየፈለገች የሆነ ወጥመድ ውስጥ እና እዛ ቤት ያሉትን ሰዎች እየከተተች እያስፈራራች ሙሉ በሙሉ እጃቸው ላይ ያለው ነገር ንብረት ሀብትም ይሁን ምንም ነገር ልጅቷ ሜዳ ላይ ነው ልጆቹ የምታስቀራቸው። ገባችሁ? ልጆቹን ስላችሁ እና አቤልን እዛ ቤት ያሉንን እና ቤሌን ጄሪን ብትሆን ገባችሁ? ሁሉ በዛ ጎዳና እንዲወጡ የምታደርገው ልጅቷ ቀላል ሰው አድርጋችሁ እንዳታዩ። ምክንያቱም ልጅቷ ለበቀል ነው የመጣችሁ፣ እዛ ቤት ለበቀል ነው የመጣችሁ ጋይስ። ይሄን ደግሞ ልትበቀል ያሰበችው ትላንት ወይ ይሄ በአንድ ሳምንት በሶስት ቀን አይደል፣ ለ20 ዓመት ከልጅነቷ ጀምሮ ገባችኋ? እነዚህን ሰዎች ልትበቀል እያቀደች እያሴረች የቆየች ሰው ነች። ይሄን አጋጣሚ ተጠቅማ እዚህ ቤት ገብታ ገባችሁ? አጋጣሚ ስላችሁ ባለፈው አይታችኋል። እንግዲህ ያለ አቤል ለሚስትነት የምትሆንለትን ሴት እናትየዋ ፈልጋ ምናምን ጋዜጣ ላይ ጽፋ ምናምን አጽፋ እሱን አይቶ ነው የመጡት። እንግዲህ እነ ሲፈን ጄሪ ቤሌን ብትሆን ማለት እቺ ልጅ ጋይስ ገባችሁ? አሁን እናትየዋን ቦታ አጥፍታለች። ቀጣይ አሁን ታግታለች፣ ህፃኗን ታጋታለች፣ የድርጅቱን ግማሽ ድርሻ ትወስዳለች። እዛ ቤት ያሉትን አንድ በአንድ ህይወታቸውን ታጠፉ። እስቲ ማን ነው እንደኔ ሲሪየስ ጋይስ እቺ ሲፈን የምትባለዋ ልጅ መጋለጥ አለባት የምትሉ ጋይስ መጋለጥ አለባት የምትሉ እስቲ እንደተለየ ቪዲዮ ላይክ እያደረጋችሁ ድምጻችሁን እያሳያችሁ ቁጥራችሁን ማየት ፈልጋለሁ። እስቲ ላይክ እያደረጋችሁ ኮሜንት መስጫው ላይ ሀሳቦቻችሁን እያስቀመጣችሁ ጀምሩ ጋይስ። እኔ ብቻ ነኝ ግን አሁንም ጋይስ በሚያስጠላ ሁኔታ ልንገራችሁ፣ ሲፈን ከዛ ቤት እስካልወጣች ድረስ አንድ በአንድ ነው የምትጨርሳቸው። እዛ ቤት ያሉት አንድ በአንድ ልንገራችሁ። አቤልንም አትምርም። አሁን የልጅቷ መታገት ነው የሚገርማችሁ። አቤልንም አትምርም ልጅቷ ካልተጋለጠች። ደግሞ የምትጋለጠው እንዴት ነው? የምትጋለጠው እንዴት ነው? ያቺ መርሲ ተምቹ ሆነች። መርሲ እውነቱን ስታወጣ ብቻ ነው። እሷ ዝም ካለች አሁን መርሲ እያደረገች ያለችው ነገር የምትቀጥል ከሆነ ገባችሁ? ይሄ አሁን መርሲ ሀሳቡ ምንድነው? ወይ በአንድ ድንጋይ ሁለት ወፍ አይነት ነገር ገባችሁ? ከዚህም ጋር ልጮት ነው። የሆነ ጥቅም ካለ አይ ዶንት ኬር ላይክ ማንም ለምን አይሞትም? ማንም አይታገትም። እንግዲህ የአቤል እናት ማን እጅ እንደሞተች በግልጽ ላይክ ቪዲዮ ይዛለች። ብዙ ነገር እያወቀች እኔ ምን አገባኝ ብላ ዝም ብላ የተቀመጠች ሴት ነች። እንግዲህ እንኳን እቺ የሞርዚና ዘመድ ቹቻ ልጅ ታገታ ይቅርና እናትየው የአቤል እናት ሙታ ማን እንደገደላት እያወቀች ዝም ያለች ጀግና የሆነች ሴት ነች። እቺ ሴት ምንም ሺዶን ኬር ስለማንም አያገባትም ጋይስ፣ ገባችሁ? ስለማንም አያገባት። በቃ የሆነ ጥቅም ላይ የምታገኝ ከሆነ ነገሮች የምታረገው ገባችሁ? እቺ ልጅ አሁን ሲፈን የምትጋለጠው በሜርሲ ነው። ሜርሲ ደግሞ እንደዚህ ዝም ብላ የምትቀጥል ከሆነ እቺ ልጅ መቼም አትጋለጥም። አሁን የሚገርማችሁ ልጅቷ ማገቷ ነው። ቀጣይ አቤልን ነው ከዛ ቤት እንደ ህፃን ልጅ እንዲያጠናግራ ነው ከዛ ቤት የምታስወጣው። አንደኛ አካሄዷን እንግዲህ አይታችኋል። አሁን የድርጅቱን ግማሽ ድርሻ ነው የምትቀበለው። ልጅቷን አግታ አስፈራርታ የድርጅቱን ግማሽ ድርሻ የምትቀበለው። ቀጣይ አስቡ፣ እንደዚህ አጋጣሚዎች እየፈለገች የሆነ ወጥመድ ውስጥ እና እዛ ቤት ያሉትን ሰዎች እየከተተች እያስፈራራች ሙሉ በሙሉ እጃቸው ላይ ያለው ነገር ንብረት ሀብትም ይሁን ምንም ነገር ልጅቷ ሜዳ ላይ ነው ልጆቹ የምታስቀራቸው። ገባችሁ? ልጆቹን ስላችሁ እና አቤልን እዛ ቤት ያሉንን እና ቤሌን ጄሪን ብትሆን
ገባችሁ? ሁሉም በዛ ጎዳና እንዲወጡ ነው የምታደርገው ልጅቷን ቀላል ሰው አድርጋችሁ እንዳታዩ። ምክንያቱም ልጅቷን ለበቀል ነው የመጣችሁ፣ እዛ ቤት ለበቀል ነው የመጣችሁ ጋይስ። ይሄን ደግሞ ልትበቀል ያሰበችው ትላንት ወይ ይሄ በአንድ ሳምንት በሶስት ቀን አይደል፣ ለ20 ዓመት ከልጅነቷ ጀምሮ ገባችኋ? እነዚህን ሰዎች ልትበቀል እያቀደች እያሴረች የቆየች ሰው ነች። ይሄን አጋጣሚ ተጠቅማ እዚህ ቤት ገብታ ገባችሁ? አጋጣሚ ስላችሁ ባለፈው አይታችኋል። እንግዲህ ያለ አቤል ለሚስትነት የምትሆንለትን ሴት እናትየዋ ፈልጋ ምናምን ጋዜጣ ላይ እንትን ጽፋ ምናምን አጽፋ እሱን አይቶ ነው የመጡት። እንግዲህ እነ ሲፈን ጄሪ ቤሌን ብትሆን ማለት ሶ እቺ ልጅ ጋይስ ገባችሁ? አሁን እናትየዋን ቦታ አጥፍታለች። ቀጣይ አሁን ታግታለች። ህፃኗን ታጋታለች። የድርጅቱን ግማሽ ድርሻ ትወስዳለች። እዛ ቤት ያሉትን አንድ በአንድ ህይወታቸውን ታጠፉ። እስቲ ማን ነው እንደኔ ሲሪየስ ጋይስ? እቺ ሲፈን የምትባለዋ ልጅ መጋለጥ አለባት የምትሉ ጋይስ፣ መጋለጥ አለባት የምትሉ እስቲ እንደተለየ ቪዲዮ ላይክ እያደረጋችሁ ድምጻችሁን እያሳያችሁ ቁጥራችሁን ማየት ፈልጋለሁ። እስቲ ላይክ እያደረጋችሁ ኮሜንት መስጫው ላይ ሀሳቦቻችሁን እያስቀመጣችሁ ጀምሩ። ጋይስ እኔ ብቻ ነኝ ግን አሁንም ጋይስ በሚያስጠላ ሁኔታ ልንገራችሁ፣ ሲፈን ከዛ ቤት እስካልወጣች ድረስ አንድ በአንድ ነው የምትጨርሳቸው። እዛ ቤት ያሉት አንድ በአንድ ባሉ ልንገራችሁ። አቤልንም አትምርም። አሁን የልጅቷ መታገት ነው የሚገርማችሁ። አቤልንም አትምርም ልጅቷ ካልተጋለጠች። ደግሞ የምትጋለጠው እንዴት ነው ጋይስ? የምትጋለጠው እንዴት ነው? መርሲ፣ ያቺ መርሲ ተምች ሆነች። መርሲ እውነቱን ስታወጣ ብቻ ነው። እሷ ዝም ካለች አሁን መርሲ እያደረገች ያለችው ነገር የምትቀጥል ከሆነ ገባችሁ? ይሄ አሁን መርሲ ሀሳቡ ምንድነው? ወይ በአንድ ድንጋይ ሁለት ወፍ አይነት ነገር ገባችሁ? ከዚህም ጋር ልጮት ነው። በቃ የሆነ ጥቅም ካለ አይ ዶንት ኬር ላይክ ማንም ለምን አይሞትም? ማንም አይታገትም። እንግዲህ የአቤል እናት ማን እጅ እንደሞተች በግልጽ ላይክ ቪዲዮ ይዛለች። ብዙ ነገር እያወቀች እኔ ምን አገባኝ ብላ ዝም ብላ የተቀመጠች ሴት ነች። እንግዲህ እንኳን እቺ የሞርዚና ዘመድ ቹቻ ልጅ ታገታ ይቅርና እናትየው የአቤል እናት ሙታ ማን እንደገደላት እያወቀች ዝም ያለች ጀግና የሆነች ሴት ነች። እቺ ሴት ምንም ሺ ዶንት ኬር ስለማንም አያገባትም ጋይስ፣ ገባችሁ? ስለማንም አያገባት። በቃ የሆነ ጥቅም ላይ የምታገኝ ከሆነ ነገሮች የምታረጉ ገባችሁ? ሶ እቺ ልጅ አሁን ሲፈን የምትጋለጠው በሜርሲ ነው። መርሲ ደግሞ እንደዚህ ዝም ብላ የምትቀጥል ከሆነ እቺ ልጅ መቼም አትጋለጥም። አሁን የሚገርማችሁ ልጅቷ ማገቷ ነው። ቀጣይ አቤልን ነው ከዛ ቤት እንደ ህፃን ልጅ እንዲያጠናግራ ነው ከዛ ቤት የምታስወጣው። አንደኛ አካሄዷን እንግዲህ አይታችኋል። አሁን የድርጅቱን ግማሽ ድርሻ ነው የምትቀበለው። ልጅቷን አግታ አስፈራርታ የድርጅቱን ግማሽ ድርሻ የምትቀበለው። ቀጣይ አስቡ፣ እንደዚህ አጋጣሚዎች እየፈለገች የሆነ ወጥመድ ውስጥ እና እዛ ቤት ያሉትን ሰዎች እየከተተች እያስፈራራች ሙሉ በሙሉ እጃቸው ላይ ያለው ነገር ንብረት ሀብትም ይሁን ምንም ነገር ልጅቷ ሜዳ ላይ ነው ልጆቹ የምታስቀራቸው። ገባችሁ? ልጆቹን ስላችሁ እና አቤልን እዛ ቤት ያሉንን እና ቤሌን ጄሪን ብትሆን ገባችሁ? ሁሉ በዛ ጎዳና እንዲወጡ ነው የምታደርገው ልጅቷን ቀላል ሰው አድርጋችሁ እንዳታዩ። ምክንያቱም ልጅቷን ለበቀል ነው የመጣችሁ፣ እዛ ቤት ለበቀል ነው የመጣችሁ ጋይስ። ይሄን ደግሞ ልትበቀል ያሰበችው ትላንት ወይ ይሄ በአንድ ሳምንት በሶስት ቀን አይደል፣ ለ20 ዓመት ከልጅነቷ ጀምሮ ገባችኋ? እነዚህን ሰዎች ልትበቀል እያቀደች እያሴረች የቆየች ሰው ነች። ይሄን አጋጣሚ ተጠቅማ እዚህ ቤት ገብታ ገባችሁ? አጋጣሚ ስላችሁ ባለፈው አይታችኋል። እንግዲህ ያለ አቤል ለሚስትነት የምትሆንለትን ሴት እናትየዋ ፈልጋ ምናምን ጋዜጣ ላይ እንትን ጽፋ ምናምን አጽፋ እሱን አይቶ ነው የመጡት። እንግዲህ እነ ሲፈን ጄሪ ቤሌን ብትሆን ማለት ሶ እቺ ልጅ ጋይስ ገባችሁ? አሁን እናትየዋን ቦታ አጥፍታለች። ቀጣይ አሁን ታግታለች። ህፃኗን ታጋታለች። የድርጅቱን ግማሽ ድርሻ ትወስዳለች። እዛ ቤት ያሉትን አንድ በአንድ ህይወታቸውን ታጠፉ። እስቲ ማን ነው እንደኔ ሲሪየስ ጋይስ? እቺ ሲፈን የምትባለዋ ልጅ መጋለጥ አለባት የምትሉ ጋይስ፣ መጋለጥ አለባት የምትሉ እስቲ እንደተለየ ቪዲዮ ላይክ እያደረጋችሁ ድምጻችሁን እያሳያችሁ ቁጥራችሁን ማየት ፈልጋለሁ። እስቲ ላይክ እያደረጋችሁ ኮሜንት መስጫው ላይ ሀሳቦቻችሁን እያስቀመጣችሁ ጀምሩ
ጋይስ እኔ ብቻ ነኝ ግን አሁንም ጋይስ በሚያስጠላ ሁኔታ ልንገራችሁ ሲፈን ከዛ ቤት እስካልወጣች ድረስ አንድ በአንድ ነው የምትጨርሳቸው እዛ ቤት ያሉት አንድ በአንድ ማለት ልንገራችሁ አሜልን ማትምርም አሁን የልጅቷ መታገት ነው የሚገርማችሁ አሜልን ማትምርም ልጅቷ ካልተጋለጠች ደግሞ የምትጋለጠው እንዴ ነው ጋይስ የምትጋለጠው እንዴ ነው መርሲ ያቺ መርሲ ተምቹ ሆነች መርሲ እውነቱን ስታወጣ ብቻ ነው እሷ ዝም ካለች አሁን መርሲ ያደረገች ያለችው ነገር የምትቀጥል ከሆነ ገባችሁ ይሄ አሁን መርሲ ሐሳቡ ምንድነው ወይ በአንድ ድንጋይ ሁለት ወፍ አይን ነገር ገባችሁ ከዚህም ጋር ልጮት ነው በቃ የሆነ ጥቅም ካለ አይ ዶንት ኬር ላይክ ማንም ለምን አይሞትም ማንም አይታገት እንግዲህ ያሜል እናት ማን እጅ እንደሞተች በግልጽ ላይክ ቪዲዮ ይዛለች ብዙ ነገር እያወቀች እኔ ምን አገባኝ ብላ ዝም ብላ የተቀመጠች ነች እንግዲህ እንኳን እቺ የሞርዚና ዘመድ ቹቻ ልጅ ታገታ ይቀርና እናትየው የአሜል እናት ሙታ ማን እንደገደላት እያወቀች ዝም ያለች ጀግና የሆነች ሴት ነች እቺ ሴት ምንም ሺ ዶንት ኬር ስለማንም አያገባትም ጋይስ ገባችሁ ስለማንም አያገባት በቃ የሆነ ጥቅም ላይ የምታገኝ ከሆነ ነገሮች የምታረጉ ገባችሁ ሶ እቺ ልጅ አሁን ሲፈን የምትጋለጠው በመርሲ ነው መርሲ ደግሞ እንደዚህ ዝም ብላ የምትቀጥል ከሆነ እቺ ልጅ መቼም አትጋለጥም አሁን የሚገርማችሁ ልጅቷ ማገቷ ነው ቀጣይ አሜልን ነው ከዛ ቤት እንደ ህፃን ልጅ እንዲያጠናግራ ነው ከዛ ቤት የምታስወጣው አንደኛ አካሄዷን እንግዲህ አይታችኋል አሁን የድርጅቱን ግማሽ ድርሻ ነው የምትቀበለው ልጅቷን አግታ አስፈራርታ ማለት የድርጅቱን ግማሽ ድርሻ የምትቀበለው ቀጣይ አስቡ እንደዚህ አጋጣሚዎች እየፈለገች የሆነ ወጥመድ ውስጥ እና እዛ ቤት ያሉትን ሰዎች እየከተተች እያስፈራራች ሙሉ በሙሉ እጃቸው ላይ ያለው ነገር ንብረት ማብትም ይሁን ምንም ነገር ልጅቷ ሜዳ ላይ ነው ልጆቹ የምታስቀራቸው ገባችሁ ልጆቹን ስላችሁ እና አሜልን እዛ ቤት ያሉንን እና ቤሌን ጄሪን ብትሆን ገባችሁ ሁሉ በዛ ጎዳና እንዲወጡ የምታረገው ልጅቷ ቀላል ሰው አድርጋችሁ እንዳታዩ ምክንያቱም ልጅቷ ለበቀል ነው የመጣችሁ እዛ ቤት ለበቀል ነው የመጣችሁ ጋይስ ይሄን ደግሞ ልትበቀል ያሰበችው ትላንት ወይ ይሄ በአንድ ሳምንት በሶስት ቀን አይደል ለ20 ዓመት ከልጅነቷ ጀምሮ ገባችሁ እነዚህን ሰዎች ልትበቀል እያቀደች እያሴረች ቆየች ሰው ነች ይሄን አጋጣሚ ተጠቅማ እዚህ ቤት ገብታ ገባችሁ አጋጣሚ ስላችሁ ባለፈው አይታችኋል እንግዲህ ያለ አሜል ለሚስትነት የምትሆንለትን ሴት እናትየዋ ፈልጋ ምና ጋዜጣ ላይ ጽፋ ምናምን አጽፋ እሱን አይቶ ነው የመጡት እንግዲህ እነ ሲፈን ጄሪ ቤሌን ብትሆን ማለት ሶ እቺ ልጅ ጋይስ ገባችሁ አሁን እናትየዋን ቦታ አጥፍታለች ቀጣይ አሁን ታግታለች ህፃኗን ታጋታለች የድርጅቱን ግማሽ ድርሻ ትወጣለች እዛ ቤት ያሉትን አንድ በአንድ ህይወታቸውን ታጠፉ እስቲ ማን ነው እንደኔ ሲሪየስ ጋይስ እቺ ሲፈን የምትባለው ልጅ መጋለጥ አለባት የምትሉ ጋይስ መጋለጥ አለባት የምትሉ እስቲ እንደተለየ ቪዲዮ ላይክ ያደርጋችሁ ድምጻችሁን እያሳያችሁ ቁጥራችሁን ማየት ፈልጋለሁ እስቲ ላይክ ያደርጋችሁ ኮሜንት መስጫው ላይ ሐሳቦቻችሁን እያስቀመጣችሁ ጀምሩ ጋይስ እኔ ብቻ ነኝ ግን አሁንም ጋይስ በሚያስጠላ ሁኔታ ልንገራችሁ ሲፈን ከዛ ቤት እስካልወጣች ድረስ አንድ በአንድ ነው የምትጨርሳቸው እዛ ቤት ያሉት አንድ በአንድ ማለት ልንገራችሁ አሜልን ማትምርም አሁን የልጅቷ መታገት ነው የሚገርማችሁ አሜልን ማትምርም ልጅቷ ካልተጋለጠች ደግሞ የምትጋለጠው እንዴ ነው ጋይስ የምትጋለጠው እንዴ ነው መርሲ ያቺ መርሲ ተምቹ ሆነች መርሲ እውነቱን ስታወጣ ብቻ ነው እሷ ዝም ካለች አሁን መርሲ ያደረገች ያለችው ነገር የምትቀጥል ከሆነ ገባችሁ ይሄ አሁን መርሲ ሐሳቡ ምንድነው ወይ በአንድ ድንጋይ ሁለት ወፍ አይን ነገር ገባችሁ ከዚህም ጋር ልጮት ነው በቃ የሆነ ጥቅም ካለ አይ ዶንት ኬር ላይክ ማንም ለምን አይሞትም ማንም አይታገት እንግዲህ ያሜል እናት ማን እጅ እንደሞተች በግልጽ ላይክ ቪዲዮ ይዛለች ብዙ ነገር እያወቀች እኔ ምን አገባኝ ብላ ዝም ብላ የተቀመጠች ነች እንግዲህ እንኳን እቺ የሞርዚና ዘመድ ቹቻ ልጅ ታገታ ይቀርና እናትየው የአሜል እናት ሙታ ማን እንደገደላት እያወቀች ዝም ያለች ጀግና የሆነች ሴት ነች እቺ ሴት ምንም ሺ ዶንት ኬር ስለማንም አያገባትም ጋይስ ገባችሁ ስለማንም አያገባት በቃ የሆነ ጥቅም ላይ የምታገኝ ከሆነ ነገሮች የምታረጉ ገባችሁ
እቺ ልጅ አሁን ሲፈን የምትጋለጠው በሜርሲ ነው። መርሲ ደግሞ እንደዚህ ዝም ብላ የምትቀጥል ከሆነ እቺ ልጅ መቼም አትጋለጥም። አሁን የሚገርማችሁ ልጅቷ ማገቷ ነው። ቀጣይ አቤልን ነው ከዛ ቤት እንደ ህፃን ልጅ እንዲያጠናግራ ነው ከዛ ቤት የምታስወጣው። አንደኛ አካሄዷን እንግዲህ አይታችኋል። አሁን የድርጅቱን ግማሽ ድርሻ ነው የምትቀበለው። ልጅቷን አግታ አስፈራርታ የድርጅቱን ግማሽ ድርሻ የምትቀበለው። ቀጣይ አስቡ፣ እንደዚህ አጋጣሚዎች እየፈለገች የሆነ ወጥመድ ውስጥ እና እዛ ቤት ያሉትን ሰዎች እየከተተች እያስፈራራች ሙሉ በሙሉ እጃቸው ላይ ያለውን ነገር ንብረት ሀብትም ይሁን ምንም ነገር ልጅቷ ሜዳ ላይ ነው ልጆቹ የምታስቀራቸው። ገባችኋል? ልጆቹን ስላችሁ እና አቤልን እዛ ቤት ያሉንን እና ቤሌን ጄሪን ብትሆን ገባችኋል? ሁሉ በዛ ጎዳና እንዲወጡ የምታደርገው ልጅቷ ቀላል ሰው አድርጋችሁ እንዳታዩ። ምክንያቱም ልጅቷ ለበቀል ነው የመጣችሁ፣ እዛ ቤት ለበቀል ነው የመጣችሁ ጋይስ። ይሄን ደግሞ ልትበቀል ያሰበችው ትላንት ወይ ይሄ በአንድ ሳምንት በሶስት ቀን አይደል፣ ለ20 ዓመት ከልጅነቷ ጀምሮ ገባችኋ? እነዚህን ሰዎች ልትበቀል እያቀደች እያሴረች የቆየች ሰው ነች። ይሄን አጋጣሚ ተጠቅማ እዚህ ቤት ገብታ ገባችሁ? አጋጣሚ ስላችሁ ባለፈው አይታችኋል። እንግዲህ ያለ አቤል ለሚስትነት የምትሆንለትን ሴት እናትየዋ ፈልጋ ምናምን ጋዜጣ ላይ ጽፋ ምናምን አጽፋ እሱን አይቶ ነው የመጡት። እንግዲህ እነ ሲፈን ጄሪ ቤሌን ብትሆን ማለት እቺ ልጅ ጋይዝ ገባችሁ? አሁን የእናትየዋን ቦታ አጥፍታለች። ቀጣይ አሁን ታግታለች፣ ህፃኗን ታጋታለች፣ የድርጅቱን ግማሽ ድርሻ ትወስዳለች። እዛ ቤት ያሉትን አንድ በአንድ ህይወታቸውን ልታጠፉ። እስቲ ማን ነው እንደኔ ሲሪየስ ጋይስ? እቺ ሲፈን የምትባለዋ ልጅ መጋለጥ አለባት የምትሉ ጋይስ፣ መጋለጥ አለባት የምትሉ እስቲ